ኢትዮጵያና ህዝቦቿ። ዘመኑ እጅግ በመራቁ የተነሳ የጥንታዊቱ ኢትዮጵያ ኢምፓየር መዲና የት እንደነበር በእርግጥ ለማወቅ አዳጋች ነው። እንደ በርካታ አባባል አረብ ምድር ሆኖ ከዚህ ማዕከል የኩሽ ዘር ወደ ምስራቅና ምዕራብ ተዛመተ ይላል። እንደ ጊሴኔስ አባባል መዲናዋ በአፍሪካ ነበር። ግሪኮች ደግሞ የጥንታዊት ኢትዮጵያ ቦታ በላይኛው አባይ ሲሆን የሰው ዘር መገኛ በዚሁ ስፍራ ነው ይላሉ። የገነትም የአትክልት ስፍራ በዚህ አካባቢ ይሆናል በሚል እምነት ፍለጋማ አካሂደው ነበር። ስነ ጥበብ፣ ወግና ስርዓት በላይኛው አባይ ሸለቆ ይኖር ከነበሩት ሰዎች መንጭቶ ወደ ቅኝ ግዛቶች እንደተስፋፋ ይነገራል። ግብፃውያን ስልጣኔና ሃይማኖትን ከኢትዮጵያውያን ስለተቀበሉት ከራሳቸው የሆነ ኦሪጂናል ነገር የላቸውም። እንዲያማ ባይሆን ኖሮ ላለፉት 3000 ዘመናት የግብፅ ካህናቶች ስለተከተሉት ሃይማኖት ምንነትና እውነተኛ ትርጉም ባወቁ ነበር ይላሉ ግሪኮች። በጅ እንደሚገልጸው የግብፃውያን አምልኮተ ስርዓት በኑቢያ በሚኖሩ ኢትዮጵያውያን ዘንድ የሚታወቅና በተግባርም የዋለ ሲሆን የግብፅ ተራው ሕዝብ ግን የሃይማኖቱንና የእምነቱን ሚስጥር በትክክል ተረድቶት ባለማወቁ የተነሳ የእምነቱን ስርዓት ቀስ በቀስ እየተወው ሄዷል። እንደ የፕቶሎሚያ ጸሐፍት አገላለጽ ግብፅ ከኢትዮጵያ አባይ ወንዝ በተወሰደ አፈርና ጭቃ የተመሰረተች ሀገር ናት። በምድሩ አይኖሩት የመጀመሪያዋ አቅኞቿ ኢትዮጵያውያን መሆናቸው ብቻ ሳይሆን ስርዓተ መስዋዕትነትና አምልኮትን በማስተማር ረገድ የመጀመሪያዎቹ ሰዎች ናቸው። ግብፅ በኢትዮጵያ የቅኝ ግዛት አስተዳደር ስር በነበረችበት ወቅት ከሁለቱም ምድሮች የነበረው ሕግና ጽሑፍ አንድ አይነት የነበረ ለመሆኑና ሃይሮግራፊክስ ተብሎ የሚታወቀውን ፊደል ከግብፃውያኑ ይልቅ ተራው ኢትዮጵያዊ ሁሉ የሚያውቀውና የሚያነበው እንደነበር ይታወቃል። በዚህም የተነሳ የጽሑፍ ዕውቀትን ኢትዮጵያውያን ሲጠቀሙበት በግብፃውያን ዘንድ ከካህናቶቿ በስተቀር ሌላው ሕዝብ የሚያውቀው አልነበረም። ይህ በከፍተኛ ደረጃ ላይ ይገኝ የነበረው የሜሮዲያዊ ጽሑፍ በግብፅ ግዛት ከመጀመሪያው ፏፏቴ በስተሰሜን ባለው ምድርና በኑቢያ ውስጥ ደግሞ ከሶባ በስተደቡብ አይታወቅም። ለዚህ ምክንያቱ በቅኝ ገዢውና በተገዢው መካከል ልዩነትን ለማሳየት ይሆናል። ሄሮዶተስ እንደዘገበው ሜሮይ ታላቅና ዘመናዊ ከተማ የነበረች፣ ሁሉም ህንፃዎቿ ከቀይ ሸክላ ጡብ የተገነቡ ነበሩ። እንደ ሳይክሎፒዲያ ኦፍ ቢብሊካል ሊትሬቸር አባባል የቅኝ ገዢው ቡድን በካህናቱ አማካኝነት ወደ ግብፅ የገባው ከሜሮይ ነበር። በጥንታዊ ኢትዮጵያ ግዛቶች የሚገኙት ጥንታዊ ሐውልቶች በአጽንኦት የሚያረጋግጡት ይህንኑ ሲሆን ዳዮደረስ ሲኩለስ እንደዘገበው ደግሞ ዚየስ፣ አሞንና ኦስሪስ እንደ አማልክት ተቆጥረው በሜሮይ ከተማ ይከበሩ ነበር። በሌላ በኩል ንግድ፣ ሳይንስና ስነ ጥበባት ከላይኛው አባይ ወደ ግብፅ ስለመዛመታቸውም ማረጋገጫዎች አሉ። ሄሮዶተስ ኢትዮጵያውያንን ሲገልጽ የላይኛውን አባይ የሚቆጣጠሩ ብልህ ሰዎች፣ እድሜያቸው የረዘመ፣ ባህላቸው፣ ስርዓታቸውና ስነ ምግባራቸው በወርቃማው ዘመን ሰዎች የተመሰለ፣ በዓላቶቻቸውና ግብዣዎቻቸው በራሱ በጁፒተር የተከበሩ ብሏል። በዘመነ ግሪክ ግብፅ ኢትዮጵያን እንደ ፍጹማዊ መንግስት አድርጋ ትመለከታት የነበረች ሲሆን ፉራና የተባሉት የህንድ ጥንታዊ የታሪክ ጸሐፍት ደግሞ ኢትዮጵያን ከግብፅ በፊት የነበረችና ስልጣኔዋም ከግብፅ የቀደመ በማለት ይጠቅሷታል። በሳንስክሪት መጽሐፍ ውስጥ በህንድ ህዝቦች እስከ መመለክ ደረጃ ደርሰው ስለነበሩት የኩሽ ነገስታት ስም ዝርዝር ከመጠቀሱም ባሻገር ግሪኮችና ሮማውያን እነዚህን ስሞች በመውረስና በሚያመቻቸው መንገድ በመለወጥ የህዝባቸውን ስሜት ለማርካት ሲጠቀሙበት ኖረዋል። የህንድ ፑራና መጽሐፍት የሚገልጹት ኩሾች ወደ ግብፅ ከመዝለቃቸው በፊት ወደ ህንድ በመጀመሪያ የመግባታቸው ጉዳይ ሲሆን በዚህ ረገድ ስልጣኔያቸው ከከለዳውያንና ከአባይ ምድር ህዝቦች ጋር እኩል እድሜ እንዳለው ይናገራሉ። እንደ መጽሐፍቱ አባባል ግብፅ ከኩሽ ዱይፓ አጠቃላይ ግዛት አንዷ ስትሆን ፖሊ የተባለችው ቀኝ ግዛት ደግሞ ፊንቃውያን የተባሉ ህዝቦች የተገኙባት የኩሽ ምድር ነበረች። የጥንታዊቷ ኢትዮጵያ መዲና በዘመናችን ሜሮይ ተብላ ትጠራ የነበረችው ስትሆን ከእርሷ በፊት የነበረችው ሜሩ ትባል ነበር። ሊኖርማንት ጥንታውያኑ ሰዎች የሜሩ ሰዎች
ይላቸዋል። የሳንስክሪት መጽሐፍ ደግሞ የሜሩን ንጉስ የህንድ ዋናው አምላክ ነበር የሚሉት። ይህም የሚገልጸው የህንድ የመጀመሪያዋ ቅኝ ገዢ ኢትዮጵያ መሆኗን ሲሆን የቀደምት ታሪክ ጸሐፍት እንደሚሉት በሁለቱ ሀገሮችና ህዝቦች መካከል የሚታየው የፊት ገጽታና የቆዳ ቀለም የመመሳሰል ጉዳይ ይህንኑ ሐሳብ ያጠናክራል። በጥንታውያኑ መጽሐፍት መሰረት ግዛቱን በሶስት አህጉራት አስፋፍቶ ስለነበረውና ዴቫናሁሻ ስለተባለው ሌላው የሜሩ ንጉስ ስራዎች ተገልጿል። በታናሽቱ እስያ የነበሩና ዛሬ የጠፉ ስነ ጽሁፎች የኢትዮጵያ የበላይነትን በክልሉ መስፋፋቱን አስመልክተው ያሉት ብዙ ነገር አለ። እጅግ ጥንታዊ በሆነ ፊደልና ቋንቋ ተጽፎ የተገኘው ፍርጊያ የተባለው የጥንት ዘመን ግጥም ዳዮኒሰስ ተብሎ ይጠራ ስለነበረ ስለ አንድ የተከበረ ኢትዮጵያዊ የተገጠመ ሲሆን ባልዱይን እንደሚለው ስለዚህ ሰው የሚገልጹ መጽሐፍት ንጉስ ሜነስ ከመነሳቱና ሄሌናውያን ከመምጣታቸው በፊት ጠፍተዋል። ጥንታውያኑ ግሪኮች የዳዮኒሰስን ታሪክ በማዛባት ሰካራሙ የወይን ጠጅ አምላክ በማድረግ አቅርበውታል። የሚገርመው የኩሾቹን ትውፊት መረዳት በተሳናቸው ቁጥር ታሪክን በመሰላቸው መንገድ እያጣመሙና እያዛቡ ለራሳቸው ፍላጎት ማርኪያ የመጠቀማቸው ጉዳይ ነው። ኢትዮጲስ በሚል ስያሜ የሚታወቀው ግጥም በታናሽቱ እስያ ጠረፍ የነበረችውን የትሮይን ከተማ ለማስመለስ ስለተደረገው ውጊያ ሲሆን በዚህ ጦርነት ኩሽ ኢትዮጵያን በታላቅ ጀግንነት ስለመዋጋታቸው የሚዘክር ነበር። ጦርነቱ ግን የግብፃውያን ጦርነት ተደርጎ ቀርቧል። ይህን ታሪክ ያገኘነው ፒራሚድ ገንቢዎቹ ጥንታዊ ኢትዮጵያውያን ከተሰኘው እንደ ኢሮፒያን አቆጣጠር በ1926 ዓመተ ምህረት በዱርሲላ ጁንዲ ሂውስተን በተጻፈውና በጌታቸው ተስፋዬ ጎጂ በ2002 ዓመተ ምህረት በተተረጎመው መጽሐፍ ነው። ውድ የቅኝት ሚዲያ ተከታታዮቻችን ክፍል 2ን በሚቀጥለው ቀን ይዘን እንቀርባለን። ቻናሉ አዲስ በመሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ለሌሎችም ያጋሩ። በዚህ ታሪክ ዙሪያ ያሉትን አስተያየትም በኮሜንት መስጫው ያስቀምጡልን። ቸር ቆዩልን።